ውድና የተከበራችሁ የዩቲዩብ ቻናላችን ቤተሰቦች እንደተለመደው ዛሬም ጸዴ አዲስ ኦንላይን ስራ ይዤላችሁ መጥቻለሁ። በዚህ ስራ በተከታታይ ራሴ ሰርቼ ፕሩፍ ዳርጌዋለሁ። ምክንያቱም ከሰባይ USDT በላይ አውጥቼበታለሁ። እያንዳንዱ ነገር በዚህ ቪዲዮ ላይ የምንመለከት ይሆናል። ወደ ዛሬ ስራ ስንገባ የዛሬው ስራ ከሌሎቹ ስራዎች እጅጉን የተለየ ነው። ይህ ምክንያቱ ደግሞ ምንድነው ካላችሁ ዊዝድሮ ባዘዛችሁ በሁለት ደቂቃ ውስጥ ዊዝድሮ መግባቱ ይህ አንደኛው በጣም ቆንጆ የሚያደርገው ነገር ነው። ሁለተኛው ደግሞ ምንም አይነት ኢንቨስትመንት አይጠይቅም። ይህም ደግሞ በጣም ቆንጆ የሚባል ነገር ነው። ሶስተኛው ደግሞ እናንተ ለስራ ካላችሁ በተለያዩ መንገዶች ፕላትፎርም ላይ ልትሰሩ ትችላላችሁ። ለምሳሌ ሪፈራል መስራት ትችላላችሁ፣ ላይቭ ስትሪም መስራት ትችላላችሁ፣ እንዲሁም ደግሞ ከዛ በተጨማሪ ጌም በመጫወት ፕላትፎርም ላይ መስራት ትችላላችሁ። ሁሉንም ነገር ያካተተ ሲሆን ነገር ግን ዛሬ ማሳያችሁ ከነሱ ብራንቾች መካከል አንዱ የሆነውን ብሎክ ቡስተር የተሰኘውን ጌም በመጫወትና ሪፈር በማድረግ የምንሰራበት ነው። በዚህ ፕላትፎርም ላይ አንድ ሰው ስትጋብዙለት አንድ USDT የሚሰጣችሁ ሲሆን 10 ሰው ከጋበዛችሁለት ደግሞ 10 USDT ይሰጣችኋል። ነገር ግን ማስተዋል ያለባችሁ ነገር ሚኒመም ዊዝድሮ $10 ብትሆንም ቀጥታ 10 ሰው ስለጋበዛችሁ ብቻ $10 ላታውጡ ትችላላችሁ። ይህም የሚሆንበት ምክንያት ምን መሰላችሁ? ሰው ስትጋብዙ ያ ሰው ግዴታ ፌስ ቬሪፊኬሽን መስጠት ይኖርበታል፣ አሊያም ደግሞ ትንሽ ጌም መጫወት ይኖርበታል። ያ ሰው ለእናንተ ሪፈራል ብሎ አፑን ካወረደ በኋላ ወዲያው ከደለተው ፕሮሰሲንግ ብሎ ፌልድ ነው የሚላችሁ። ስለዚህ ፕሮሰሲንግ ብሎ ፌልድ እንዳይላችሁ ከፈለጋችሁ ያ ሰው ገብቶ ትንሽ ጌም እንዲጫወት አስፈላጊ ከሆነ ደግሞ ፌስ ቬሪፊኬሽን እንዲሰጥ ማድረግ አለባችሁ። ያን ካደረጋችሁ በአንድ ሰው አንድ USDT ትሰራላችሁ። ነገር ግን እንደዚህ አይነት ችግሮችን በማማከል በ20 ወይ እስከ 15 ሰው በመጋበዝ ወደዚህ ፕላትፎርም እናንተ 10 USDT ዊዝድሮ ማድረግ ትችላላችሁ። 10 USDT ዊዝድሮ ስታደርጉ ፊ $2 ቆርጦባችሁ $8 ይገባላችኋል። ይህ ማለት ወደ 1400 የኢትዮጵያ ብር ሰራችሁ ማለት ነው። በ15 እስከ 20 ሰው ብቻ በመጋበዝ በጣም ቀላል የሚባል የኦንላይን ስራ ነው። ከዚህ በፊት ታካን የሰራችሁ ሰዎች ቀድማችሁ በመጀመራችሁ ብዙ እንደተጠቀማችሁ ታውቃላችሁ። ስለዚህ ይህንን ፕላትፎርም ከሆነ በፊት ቀድማችሁ በመጀመር እንድትጠቀሙበት ቀድሜ ከነሙሉ አሰራሩ ዛሬ ማሳያችሁ ይሆናል። እናም ወደ ሙሉ አሰራሩ የምንገባ ይሆናል። ለቻናላችን አዲስ ከሆናችሁ እንዳልኳችሁ ሰብስክራይብ ማድረግ እንዳትረሱ፣ ቪዲዮውን ለብዙዎች እንዲዳረስ ላይክ ማድረግ እንዳትረሱ። ወደ ቪዲዮ እንግባ። ቅድሚያ አፕሊኬሽን ለማውረድ ወደ ቴሌግራም ቻናላችን ኤቢቴክ7 ላይ ከገባችሁ በኋላ ሊንኩን እንደዚህ አስቀምጬላችኋለሁ። ሶ ሊንኩን ነክተን ወደ ውስጥ እንገባለን። ወደ ውስጥ ገቡ ወደ ቀጥታ ወደ ፕሌይ ስቶር ነው ሊንኩ የሚወስዳችሁ። ሶ የአፕሊኬሽኑ ሊንክ ተጭናችሁ የምታገኙት የመጀመሪያው ብሎክ ቡስተር አፕሊኬሽን ነው። ሶ ብሎክ ቡስተር አፕሊኬሽንን ምን እናደርጋለን? እናወርደዋለን ማለት ነው። ስለዚህ ምን እናደርጋለን? እዚህ ጋር ኢንስቴል የምትለዋን እንጫናታለን። ሶ ብሎክ ቡስተር ካወረድን በኋላ ፕሌይ የምትለው የምትወጣለን። ሶ ፕሌይ የምትለዋን አንዴ ክሊክ እናደርጋታለን። ሶ ወደ ውስጥ ስንገባ እንደዚህ መጣልናል። ኩዊክ ሎጊን ኦኬ ሆኒ ዚንግ እንበልና ኩዊክ ሎጊን ከሚለው መጠቀም ትችላላችሁ። ለአሁን አዲስ ስለሆናችሁ ግን ጎግል የምትለውን ትነኩና ካላችሁ ኢሜይሎች መካከል አንዱ መርጣችሁ ታስገባላችሁ ማለት ነው። ምን ለማድረግ? ወደ አፕሊኬሽኑ ሳይን አፕ ለማድረግ ማለት ሶ እኔ ካሉኝ ኢሜይሎች ውስጥ አንዱን ተጠቅሜ ምን አደርጋለሁ? ወደ አፕሊኬሽኑ ሳይን አፕ አድርጌ እመዘገባለሁ ማለት ነው። ስለዚህ እናንተ በፈለጋችሁ ማድረግ ትችላላችሁ፣ ግን አንዱን ምረጡ። ሶ አንዱን ነክቼ ጨረስኩ በኋላ ምን ያደርገኛል? ራሱ ወደ ውስጥ ሎጊን ያደርገኛል ማለት ነው። ሶ እኔ ከዚህ በፊት ይሄን ኢሜይል ተጠቅሜ ስለነበረ ወደ በፊቱ አካውንቴ ነው የመለሰኝ። ሶ ይሄኛው የምትመለከቱት አካውንቴ የበፊቱ አካውንቴ ነው። ስለዚህ ይሄንን አካውንት እንደፈለኩ መጠቀም እንችላለሁ። ስለዚህ አሁን ዋና ዋና ፖይንቶችን ላሳያችሁ። እዚህ ጋር ጌም በመጫወት ኤርን ማድረግ ትችላላችሁ። እዚህ ጋር እንደምትመለከቱት እኔ ጋር $0.6 ሰርቼበታለሁ፣ ያው USDT ማለት ነው። ሶ እንደዚህ ያደርጋችሁ የገጣጠማችሁ መጫወት ትችላላችሁ። ኮይኑ $10 ሲሞላላችሁ 10 USDT ሲሞላላችሁ ኤክስቼንጅ ማድረግ ትችሉታላችሁ። ስለዚህ 10 እስኪሞላላችሁ በደንብ ተጫወቱ። እኔ 3 USDT ምናምን ምትሆን ያክል ተጫውቻለሁ። ሞር ደግሞ በኢንቫይት ነው የሰራው። ሶ ሪፈራል ምትላን ከነካችሁ በኋላ ደግሞ ሪፈራል ማድረግ ትችላላችሁ። እዚህ ጋር ሜሴጅ ደግሞ ሜሴጆች መጻጻፍ ትችላላችሁ። ዋናው ቁልፉ ደግሞ እዚህ ጋር ሪፈራል ምትላናት በአንድ ሪፈራል 1 USDT ድረስ ታገኛላችሁ። ሚኒመም 0.2 ነው የሚሰጣችሁ። ከዛ በላይ ነው ግን በይበልጥ የሚሰጣችሁ። በተለይ የመጀመሪያ 5 ሰው ስትጋብዙ ሙሉ 1 USDT ይሰጣችኋል። እዚህ ጋር ልትገነዘቡት የሚገባው ነገር ፕሮሰሲንግ ቢላችሁ ያ ሰውዬ ፌስ ቬሪፊኬሽን እስኪሰጥ ድረስ የሚወስደውን ጊዜ ነው። ፕሮሰሲንግ ብሎ ግን ሰዓቱ ካለቀ ፌስ ቬሪፊኬሽን ካልሰጠላችሁ በ48 ሰዓት ውስጥ ፌልድ ይላችኋል ማለት። ስለዚህ በዛ ሰው ምንም አታገኙም። ስለዚህ ያወረደውን ሰው ለእናንተ ኢንቪቴሽን የገባላችሁን ሰው ፌስ ቬሪፊኬሽን እንዲሰጥ አድርጉ። እዚህ ጋር እንደምትመለከቱት እኔ 0.7 ምናምን እንደዚህ ያገኘሁታል። ስለዚህ አሁን ዋናው እሱን ሳይሆን ላሳያችሁ የፈለኩት እዚህ ጋር እንገባና ፌስ ቬሪፊኬሽን እንዴት ልንሰጥ እንደምንችል። አሁን እንዳልኳችሁ ቀደም ፌስ ቬሪፊኬሽን ካልሰጣችሁ ምን ያደርጋችኋል ብያለሁ? ፌልድ ይላችኋል ማለት። ስለዚህ ፌልድ እንዳይላችሁ እዚህ ጋር ትገባላችሁ። ከዛ እዚህ ከገባችሁ በኋላ ጉግል ኢሜይል እና ሎጊን የሚል አለ። ሶ ጉግል ላይ ገብታችሁ ጉግል አካውንታችሁን ነው እንትን የምታደርጉት። ኢሜይል ላይ ገብታችሁ ኢሜይላችሁን ነው ቦንድ የምታደርጉት። ሎጊን ዲቫይስ የሚለው ላይ ደግሞ ስልካችሁ ያለበት ጋር ነው። ስለዚህ ጋር ፌስ ቬሪፊኬሽን መስጠት ትችላላችሁ ትገቡና ማለት ነው። ስለዚህ አሁን ፌስ ቬሪፊኬሽን እየሰጡ ይገኛሉ። ያው እንዳፈሩ ብዬ ነው የሸፈንኩት እንደዚህ ማለት ነው። ስለዚህ ጨርሻለሁ። ይሄንን ፌስ ቬሪፊኬሽን ሰጥቼ ጨርሻለሁ። ሶ ኢሜይል ሊንክ ማድረጊያው እዚህ ጋር አለ። ስለዚህ ኢሜይላችሁን እዚህ ጋር ታስገባላችሁ። ኢሜይላችሁን ካስገባችሁ በኋላ
በዛ ኢሜል ቬሪፊኬሽን ኮድ ይላክላችኋል። ስለዚህ ያን ቬሪፊኬሽን ኮድ አምታችሁ ታስገቡታላችሁ። እኔ ከዚህ በፊት ቤንድ ስላደረኩኝ ምንም አይሰራልኝም ብዬ ጥየው እወጣለሁ ማለት ነው። ስለዚህ እናንተ አገናኙት። ይሄ ወሳኝ የዚህ ስራ ወሳኝ ፓርት ስለሆነ ማለት ፌስ ቬሪፊኬሽን። ስለዚህ ይሄን ካደረጋችሁ በኋላ ሎጊን ዲቫይሳችሁ ማየት ትችላላችሁ። ኢሜይላችሁ ምን አይነት ስልኮች ላይ ዲቫይስ ላይ ሎጊን እንደሆነ ማለት ነው። ስለዚህ አሁን ዋናው ነገሮችን አይተናል። ጌም መጫወት፣ ሪፈራል ፌልድ ለምን ይለናል ምናምን የሚለውን ቀጥሎ ደግሞ የምንመለከተው ወደ ሌላ ስቴፖችን ነው ማለት ነው። እሺ እነሱን ለመመልከት ምን እናደርጋለን? ወደ ሆም ፔጁ እንገባለን። ከዛ በኋላ እዚህ ጋር እንደምትመለከቱት ነው ያለው ኢንተርፌስ። ስለዚህ ወሳኙ ነገር ምንድነው? ወሳኙ ዊዝድሮ ነው። ሁላችሁም አሁን ዊዝድሮ የምትላና ካለን እዚህ ጋር ከዛ ዊዝድሮ ሚል እንደዚህ ይመጣላችኋል። አሁን እዚህ ጋር ዊዝድሮ ስገቡ ሚኒመም $20 ይላችኋል። እዚህ ብሎክ ቡስተር ላይ 20 ነው የሚላችሁ። አሁን እንዴት 10ን ብቻ ማውጣት እንደምትችሉ ደግሞ አሳያችኋለሁ። ከዛ በፊት ግን እዚህ ጋር ምን ያክል ሰዎች በቀን እየሰሩ እንዳለ ማየት ትችላላችሁ። ኢትዮጵያውያን ጭምራሉ። እኔ 20 USDT ይወጡ ያለው እዚህ ጋር እንደምትወርኩት ኢትዮጵያዊ ይቻለው እዚህ ጋር ሁለተኛ ኢትዮጵያዊ ይቻለው ሰው ወደ 2-3 በቀን 2-3 ሰዎች 20 USDT ያወጣሉ ኢትዮጵያውያን ማለት ነው። እዚህ ጋር ይሄ ፕላትፎርሙን ቀድሞ የጀመሩ ሰዎች ማለት። ስለዚህ እንደዚህ መጀመር ትችላላችሁ፣ መስራት ትችላላችሁ። ሪፈራል ነው። በአንድ ሰው እንዳልኳችሁ 1 USDT ድረስ ትሰራላችሁ። 20-30 ሰው ብጋብዙ በቀላሉ 10 USDT ያችሁ ማውጣት ትችላላችሁ። ያንን ስታውጡት ደግሞ ስንት እንደሚሆን እናንተ ታውቃላችሁ። ያው ፒቱፒ ቢዘጋም እኔ ቴሌግራም ላይ ለትሬድ ማድረግ ስለምፈልግ ገዛቸዋለሁ። በዚሁ አጋጣሚ ቴሌግራም ኤቢቴክ ላይ ገብታችሁ ልጠይቁን ትችላላችሁ። ሶ ወሳኝ ፓርት ወደ ዊዝድሮ ፕሮሰስ ስለሆነ ይሄንን እንደምትወልኩት 10 USDT ነው ያለኝ። እዚህ ጋር ማውጣት ስለማልችል ምን አደርጋለሁ? ቴሌግራም ላይ ገብቼ ገምጋላን አወርዳለሁ። ቴሌግራም ላይ እንደገባችሁ የገምጋላን አፕሊኬሽን ሊንክ አስቀምጥላችኋለሁ። እናንተም ትገቡና ዳውንሎድ ነው የሚለውን ትጫኑታላችሁ ማለት ነው። ሊንኩን ተጭናችሁ ከዛ ወደ ፕሌይ ስቶር ወስዳችኋል። እዚህ ጋር አፑን ለማውረድ ቪፒኤን ማገናኘት አለባችሁ ገምጋላን። ሶ ቪፒኤን አገናኙ። ይቺን ስቴፕ የዘለልኳት እንዳይመስላችሁ። ወጣችሁ ቪፒኤን አገናኙ። ገምጋላ ሀገራችን ውስጥ አይሰራም በፕሌይ ስቶር በቪፒኤን ካልሆነ ማለት ነው። ቪፒኤን ካገናኛችሁ በኋላ ፕሌይ ስቶር ላይ ኢንስቴል ስትሉት ይወርድላችኋል ማለት ነው። ስለዚህ ቪፒኤን አገናኝታችሁ ካወረዳችሁት በኋላ ቪፒኤን አጥፉ። ከዛ በኋላ አፑን አወርዳችሁ ሲጨርሱ ኦፕን በሉት። ከዛ ኦፕን ስትሉት እንደዚህ ይመጣላችኋል ማለት። ስለዚህ እዚህ ጋር ጉግል አካውንታችሁን በዛኛው እዛ ብሎክ ቡስተር ላይ በከፈታችሁት ጉግል አካውንት ነው እዚህ ጋር መግባት ያለባችሁ ማለት ነው። ስለዚህ እዛ ጋር የከፈታችሁበትን ጉግል አካውንት እዚህ ጋር ጉግል ምትራን ተጭናችሁ የምትፈልጉትን እዛ ጋር ያለውን ጉግል አካውንታችሁን ታስገባላችሁ ማለት ነው። ስለዚህ እኔ እዚህ ጋር ይሄኛውን ኢሜይልን ተጠቅሜ ያለው ማለት እዛ ጋር ተመሳሳይ እንዲሆንልኝ ማለት ነው። ስለዚህ እዛ ጋር ያለው እዚህ ጋር እንዲመጣላችሁ አንድ ድርጅት ናቸው በነገራችን ላይ ገምጋላም ብሎክ ቡስተር አፕሊኬሽን ማለት ነው። ስለዚህ ኢንስቴል ካልነው ቹዝ ካደረግን በኋላ ኢሜይላችን እንደዚህ ይሽከረከርና ወደ ውስጥ ያስገባናል ማለት ነው። ስለዚህ እዛ ጋር ያለው እዚህ ጋር ያለ ነው። እዚህ ጋር ገና እንደገባችሁ ጌሙ አለ። እዚህኛው የሚለየው ምንድነው? ይሄ አፕሊኬሽን በውስጡ ላይቭ ስትሪሚንግ፣ ፖስት እንደ ቲክቶክ ሾርት ምናምን አለው የተለያየ ነገር አለው። ሶ ወሳኙ ነገር እሱ አይደለም፣ እኛ ዊዝድሮ ነው። ስለዚህ ፕሮፋይላችሁን እቺ የዳርኛው ምልክት ነካላችሁ። እሱን ከነካችሁ በኋላ እዚህ ጋር ሪፍሬሽ ታደርጉት እዚህ ጋር 100,000 ፖይንት አለ ብሎኛል። እሷን ነካለው ዊዝድሮ ለማድረግ ስለሆነ ሪፍሬሽ እናደርገው። ኔትወርክ ትንሽ ሲያስቸግር እንደዚህ ዜሮ ይላችኋል። ሪፍሬሽ ታደርጉት ያመጣላችኋል ባላንሳችሁን ማለት ነው። ስለዚህ እኔ እዚህ ጋር ገብቼ ይሄው እንደምትወልኩት 100,000 እንትና ፖይንት አለኝ። ይሄ ማለት ደግሞ 10 USDT ነው። ስለዚህ እሱን ነክቼ ዊዝድሮ ይላል። እዚህ ጋር ስትሄዱ $20 ነው ሚኒመም ይላችኋል። እዚህ ጋር ግን $10 ነው። ስለዚህ ዊዝድሮ ትሉታላችሁ ማለት ዊዝድሮ ስትሉት ጎቱ ሜት ዋሌት ይላችኋል። ጎቱ ሜት ዋሌት ትሉታላችሁ። ሜት ዋሌት ምንድነው? ሜት ዋሌት የሚባለው ነገር እንዴት እንከፍታለን ምናምን የምትሉ ደግሞ ስለ ገምጋላ ሙሉ አሰራ ከዚህ በፊት የሰራሁት ቪዲዮ ስላለ እዚህ የዩቲዩብ ቻናሌ ላይ ገብታችሁ ማየት ትችላላችሁ። ሶ ወደ ሜት ዋሌቴ ሰክሰስፉሊ ተልኳል ብሎኛል። ሶ ቀጣዩ ምንድነው? ከሜት ዋሌቴ ወደ ባይናንስ ቀጥታ ዊዝድሮ ማድረግ ብቻ ነው ማለት ነው። ጨረሰናል። በጣም ቀላል የሚባል ነገር ነው። እዚህ ጋር በተከታታይ ስንት እንዳወጣው ላሳያችሁ። በዚህ አጋጣሚ ኮንፊርም ላድርገውና ይሄው እንዳልኳችሁ 70 USDT ተምኔሌ ላይ እንዳልኳችሁ በቃል መሰረት 70 USDT እንደዚህ ያወጣሁትን ፕሩፍ ላሳያችሁ ብዬ ነው። ሶ 10 USDT ያደረኩ ደጋግሜ አውጥቻለሁ። ስለዚህ እዚህ ጋር ማየት ትችላላችሁ ሂስትሪ ላይ። ሶ አሁን ምን ለዋል እዚህ ጋር 10 USDT ወደ ሜት ዋሌት ተላከን ካሻውት የሚለውን ነካና እዚህ ጋር ምን እናደርጋለን? አቬሌብል ባላንስ ላይ ኦል የሚለውን እንጫናለን። ከዛ በኋላ ምን እናደርጋለን? ሰሚት እንለዋለን ማለት ነው። ከዛ ፔመንት ፓስወርዳችን ይጠይቀናል። ፔመንት ፓስወርድን እዚህ ጋር እኔ አስገባለሁ ማለት ነው። እናንተም የራሳችሁን ፔመንት ፓስወርድ እዚህ ጋር ታስገባላችሁ። ሜት ዋሌት ላይ ስትጠቀሙ ስለምታስገቡት ነው። ይሄ ፓስወርድ ከየት ነው የምናመጣው ምናምን የምትሉ ሰዎች ሜት ዋሌት አከፋፈትን በዛኛው ቪዲዮ ላይ ስለ ገምጋ ላይ ሰራሁት ላይ በደንብ ስለሰራው እዛ ላይ ማየት ትችላላችሁ። ስለዚህ ካሻውት ብየዋለሁ። ሶ አሁን ካሻውት ባልኩት በስንት ደቂቃ ይገባን ያልኳችሁ? በ2 ደቂቃ። እሱን ደግሞ ላሳያችሁ። እንደውም ከዛም ሁሉ ይፈጥራል ማለት ነው። ስለዚህ እዚህ ጋር ሲስተም ላይ ገብቼ ኖቲፊኬሽን ምናምን ካለ እዛ ጋር ቼክ አደርጋለሁ። ስለዚህ እዚህ ጋር ሲስተም ላይ ኖቲፊኬሽን የለኝም። ስለዚህ እዚህ ጋር ካሻውት ብዬ ያዘዝኩት ላይ 00 ብሎኛል ባላንስ ላይ። ስለዚህ ታዟል ማለት ነው። ስለዚህ ምን አደርጋለሁ? አሁን ወጥቼ ባላንስ ቼክ አደርጋለሁ ማለት ነው። ስለዚህ ቼክ ከማድረጋችሁ በፊት ደግሞ ኖቲፊኬሽን እንደዚህ ይላክላችኋል። ሰክሰስፉል መሆኑን ማረጋገጫ እዚህ ላይ ገብታችሁ ደጋግማችሁ ቼክ ማድረግ ትችላላችሁ። የአሁኗን USDT ራሱ 10 USDT ዊዝድሮ ያደረኳትን እዚህ ጋር ሰክሰስ ብሎ አምጥቷል። ለምን? ወደ ሜት ዋሌት ስለላከው ማለት ነው። ስለዚህ ከባላንስ ላይ ዴዲኬት አድርጎታል። እዚህ ጋር ኖቲፊኬሽን ላይ እንደምትመለከቱት 10 USDT በሚገባ ልካል እያለ ነው።
እና 10 USDT ተልኳል ብሎኛል። ስለዚህ ባይናንስ ላይ ገብቼ ቼክ አደርጋለሁ ማለት ነው። ባይናንስ ላይ ገብቼ ቼክ ሳድርግ ምን ያክል እየመጣልኝ ነው የሚለውን ላሳያችሁ። ኦኬ ባይናንስ ላይ ገብቻለሁ። ሶ ሪፍሬሽ እያደረኩ ላሳያችሁ። አሁን 16 USDT ነው ያለኝ። ስለዚህ እንደምትመለከቱት ኖቲፊኬሽን ከላይ እንደምትመለከቱት መጣለች። በ2 ደቂቃ ውስጥ ነው ዊዝድሮ እየተከናወነ ያለው። ሶ ሱፐር ፋስት የሆነ ዊዝድሮ አለው። ስለዚህ ይሄው ሰክሰስፉል 24 ሆነች ማለት ነው። እንግዲህ እንደምትመለከቱት ሁለቷ ምንድነው ትራንዛክሽን ፊ ነው የሚቆርጠው TRC ትዊን አድሬስ ስለተጠቀምኩኝ ማለት ነው። ስለዚህ በዚህ መንገድ ኦንላይን ስራዋን መስራት ትችላላችሁ። በጣም ጸዴ የምትባለው ኦንላይን ስራ ናት። እቺ ፕሩፍ ናት፣ በጣም ፈጣን ናት። እንዲሁም ደግሞ በሪፈራል ታይቶ ማይታወቅ ጊፍት ነው ያላት ማለት ነው። እንዳያችሁት ሌላ ፕላትፎርም ላይ 0.00 ምናምን ነው በሪፈራል የሚሰጣቸው። እዚህ ጋር ግን አንድ ሰው ሪፈር ስታደርጉ እስከ 1 USDT ይሰጣቸዋል። አሁን ለምሳሌ እኔ 8 USDT የሰራሁት በትንሽ ሰዎች ነው። ስለዚህ አሁን 8ን በ175 እንኳን ሰጠ 1400 ብር ማለት ነው። 1400 ብር አንድ 20 ሰው ብቻ ገብዛችሁ ማግኘት ማለት ቀላል ነው እና ታካን የሰራችሁ ሰዎች በተለይ ይሄኛው ሊያመልጣችሁ አይገባም። ይሄንን ደግማችሁ ታሪክ ስሩበት። የቴሌግራም ቻናል ላይ ሁለቱም ሊንኩን አስቀምጫለሁ። የተለያዩ ኦንላይን ስራዎች በነገራችን ላይ እዚህ የቴሌግራም ቻናል ይለቃሉ። ከ30,000 በላይ ተከታይ ያለው ቻናላችን ነው። ሰብስክራይብ ማድረግ እንዳትረሱ። ኤቢቴክ 7 ብላችሁ ሰርች ስታደርጉ ይመጣላችኋል። ለሁላችሁ መልካም ስራ። ያልገባችሁ ግር ያላችሁ ነገር ካለ ኮሜንት ላይ አስቀምጡልኝ። ሰብስክራይብ ማድረግ እንዳይረሳ።